ሰላም እንዴት ናችሁ? ወደ ቲቶር ኢትዮጵያ እንኳን በደህና መጣችሁ። ዛሬ የ8ኛ ክፍል የ2017 የ8ኛ ክፍል እንግሊዝኛ ጥያቄ ነው የምሰራላችሁ። ተከታተሉኝ። የተፈተናችሁ ኮሬክሽን ትወስዱበታላችሁ፣ ያልተፈተናችሁ ደግሞ ቀጣይ ለዝግጅት ያግዛችኋል። ስለዚህ እስከ መጨረሻው ተከታተሉኝ። ግራመር ጥያቄ ነው የምንሰራው። ሚድል ሌቭል ስኩል ሊቪንግ ሰርቲፊኬት ኤግዛሚኔሽን ፓርት 2 grammar and usage questions instruction will for questions 26 to 46 below choose the letters A, B, C or D that best completes a sentence. so ከ26 ከ43 አረፍተ ነገሩን በትክክል የሚያሟላውን አማራጭ ምረጡ ነው የሚለን። so ከ26 ጀምረን ጥያቄዎቹን እንሰራለን። በአንድ ተከታተሉኝ። 26ኛ ጥያቄ ቀለሙ blank to church every Sunday. A goes, B go, C has gone, D is going. እዚህ ጋር እንደምታዩት every Sunday ይላል። ኦኬ እዚህ ጋር እንደምታዩት every Sunday indicates repeated action. Every Sunday means repeated action. repeated action ሁልጊዜ የሚደጋገም ድርጊት ከሆነ ደግሞ every Sunday, every week, every day ምናምን የሚል ከሆነ simple present tense እንጠቀማለን ማለት ነው። simple present ለመጠቀም ደግሞ እንደምታዩት እዚህ ጋር ሰብጀክቱ ቀለሙ ይላል። ሶ he ማለት ነው። ቀለሙ means he ከተጠቀም he, she, it ከሆነ ሰብጀክታችን ወይም ሲንጉላር ከሆነ ቨርቡ ላይ ምን እንጨምራለን? es or s እንጨምራለን እንዳስፈላጊነቱ ማለት ነው። ሶ ጎ የሚለው ሲምፕል ፕሬዘንት ቴንስ ነው። ነገር ግን ለፕሉራል ሰብጀክታችን ፕሉራል ሲሆን ነው የምንጠቀመው። ሃዝ ጎን ፕሬዘንት ፐርፌክት ነው። ኢዝ ጎይንግ ፕሬዘንት ኮንቲኒየስ ነው። ሶ የምንጠቀመው ሲምፕል ፕሬዘንት ቴንስ ነው። ጎስ የሚለው ትክክለኛ መልስ ይሆናል ማለት ነው። ኦኬ 27ኛ ጥያቄ አልማዝ ሄድ ኢዝ 1.55 centimeter. Elsa's is 1.5 centimeter and Fozia's is 1.6 centimeter. Therefore ከነዚህ አረፍተ ነገሮች ከአረፍተ ነገሩ የትኛውን ኮምፓሪዝን ትክክል ነው ትክክለኛውን አማራጭ ምረጡ ነው የሚለው። ሶ Fozia 1.6 centimeter and 1.55 centimeter ደግሞ አልማዝ ነች፣ አልሚ ነች። and 1.5 centimeter ደግሞ ኤልሳ ከሁሉም the tallest of the three is Fozia, right? Fozia ነች ከሁሉም ረጅም። the shortest of them is Elsa. so ኮምፓሪዝኑን እናያቸው እስኪ። አልማዝ is taller than Fozia ይላል። አልማዝ is taller than Fozia. ቶል ማለት ረጅም ማለት ነው። ቶለር ከሁለቱ ረጅም ይሆናል። አልማዝ is taller ማለት አልማዝ ከፎዚያ ረጅም ነች እያለን ነው። so which is wrong, right? አልማዝ is shorter than ፎዚያ መሆን ነበረበት፣ ወይም ደግሞ ፎዚያ ኢዝ ቶለር ዘን አልማዝ መሆን ነበረበት። ፎዚያ ከአልማዝ ትረዝማለች፣ ወይም ደግሞ አልማዝ ከፎዚያ ታጥራለች። ሾርተር ነበር መሆን የነበረበት ማለት ነው። ሶ ዚስ ኢዝ ሮንግ። የመጀመሪያው አማራጭ ቢ ፎዚያ ኢዝ ሾርተር ዛን ኤልሳ ዘሴም ነው። ፎዚያ ኢዝ ሾርተር ዛን አልማዝ። ፎዚያ ከአልማዝ ታጥራለች እያለ ነው። which is wrong, right? ፎዚያ is taller than አልማዝ መሆን ነበረበት። ፎዚያ is as tall as አልማዝ። ፎዚያ is as tall as አልማዝ። ፎዚያ እና አልማዝ እኩል ናቸው እያለ ነው። as tall as ማለት በቁመት እኩል ናቸው ማለት ፎዚያ እና አልማዝ which is wrong, right? አልማዝ 1.55 ሴንቲሜትር ነች። ፎዚያ ደግሞ 1.6 ሴንቲሜትር ነች። so ፎዚያ is taller. ዲ ላይ አልማዝ is not as tall as ፎዚያ
አልማዝ ኢዝ ኖት አስ ቶል አስ ፎዚያ ማለት አልማዝ እንደ ፎዚያ አትረዝምም ማለት ነው። ሶ ሺ ኢዝ ሾርተር እንደማለት ነው። which is right ማለት ነው። ዲ ላይ ያለው ትክክል ነው። አልማዝ ኢዝ ኖት አስ ቶል አስ ፎዚያ ወይም ኖት አስ ቶል አስ ማለት ሾርተር ማለት ነው። ኦኬ ሾርተር እንደማለት ነው። እንቀጥል። 28ኛ ጥያቄ 28ኛ ጥያቄ last month we went to Bahar Dar and blank Lake Tana. Visited, how visited? It says last month as you see here. So last month, last year, last week የሚሉ ታይም ኢንዲኬተሮች ካሉ ሲምፕል ፓስት እንድንጠቀም ይጋብዙናል። ሲምፕል ፓስት ኦኬ። ስለዚህ ከዚህ ካሉት አማራጮች ሲምፕል ፓስት ቪዚትድ ነው። ቪዚትድ ትክክለኛ መልስ ይሆናል ማለት ነው። እስኪ 29ኛ ነው። 29ኛ ኢንቪጂሌተር ማለት ኤግዛሚነር ማለት ነው። ፈታኝ ማለት ነው። ፈታኝ ወይም ተቆጣጣሪ እንደማለት ነው። your mathematics teacher has allowed you to use a calculator so if you want you blank use it ከፈለክ ነው። አሁን እዚህ ጋር ከፈለክ if you want ማቴማቲክስ መምህራችሁ ካልኩሌተር እንድትጠቀሙ ፈቅደዋል። so if you want ከፈለጋችሁ you blank use it ስለዚህ መጠቀም ትችላላችሁ ነው የምንለው። you must use it ካልን መጠቀም አለባችሁ፣ አልመጠቀምም ይችላሉ። right you should use it እና you ought to use it አድቫይስ ነው። you should use it መጠቀም ብትጠቀሙ ጥሩ ነው እንደማለት ነው። ግን ከዚህ ካገባቡ if you want ከፈለጋችሁ ነው የሚለው። it's their choice ከመረጡ ከፈለጉ ነው። so you can ነው ፐርሚሽን ነው። ከፈለጋችሁ if you want you can use it ከፈለጋችሁ መጠቀም ትችላላችሁ። ኦኬ 30ኛ ጥያቄ everybody needs to avoid blank junk food as it can cause illness. everybody needs to avoid junk food as it can cause illness. እዚህ ጋር እዚህ አረፍተ ነገር ላይ avoid የሚለው ወርድ ነው መልሱን ዲተርማይን እንድናደርግ የሚያግዝ ማለት ነው። so there are certain English words or English verbs after which if any verb comes it will be a gerund. ከተወሰኑ የእንግሊዝኛ ቃላት በኋላ ቨርብ ከተጠቀምን ጀረንድ መሆን አለበት ግዴታ። ለምሳሌ avoid የሚለው አንዱ ነው። enjoy ሌሎችም አሉ መዘርዘር እንችላለን። ከነዚህ በኋላ ቨርብ ing ነው የምንጠቀመው ማለት ነው። verb ing. therefore eating is a correct answer. everybody needs to avoid eating junk food as it can cause illness. ከነዚህ ውስጥ በፍጹም ማንጠቀመው ደግሞ to eating አንልም። okay to eating አንጠቀምም። the correct answer will be eating. okay እስኪ እንቀጥል። next question 31ኛ ጥያቄ I blank a wonderful time in the party 2 days ago. I really enjoyed it. so 2 days ago means ከሁለት ቀን በኋላ which is past time. past time means simple past እንጠቀማለን ማለት ነው። simple past ደግሞ ከነዚህ ውስጥ I had የሚለው simple past ነው። I had a wonderful time in the party 2 days ago. I really enjoyed it. okay so this is correct. 32ኛ ጥያቄ My brothers sometimes go to school. ወንድሞቼ አንዳንዴ ወደ ትምህርት ቤት ይሄዳሉ። blank a taxi, in a taxi, on a taxi, by a taxi. so by a taxi is correct. on foot ነው የምንለው። on foot, by a taxi. okay 33ኛ ጥያቄ We blank taking our exams. We are free now. We have finished. We finished. We will finished. We will finish. We are finishing. So we have finished taking our exams. We are free now.
we have finished ነው የሚሆነው ጨርሰናል ለማለት we finished ነው we have finished okay which is related to the present time አሁን ያለው ጋር አሁን ፍሪ መሆናቸው ጋር ይገናኛል ይሄን ነገር መጨረሳቸው we are free now because we have finished our exams okay 34ኛ ጥያቄ The director has told us that we blank the final exam next week. We have taken, we're taking, we are going to take. So it is a planned action, planned የሆነ scheduled የሆነ future action ነው። ፋይናል ኤግዛም ኔክስት ዊክ ቀጣይ ሳምንት ፋይናል ኤግዛም ትወስዳላችሁ ብሎናል ዳይሬክተራችን ነው የሚለው። ሶ ፕላንድ ከሆነ we are going to take which is more certain ማለት ነው። we are going to take the final exam next week ቀጣይ ሳምንት ፋይናል ኤግዛማችን እንደምንወስድ ነግሮናል ማለት ነው አሳውቆናል። ኦኬ 35ኛ ጥያቄ The man blank greeted you this morning is my uncle. The man blank greeted you this morning is my uncle. እዚህ ጋር relative clause ነው who which whose and why የሚሉ አማራጮች አሉ። እዚህ ጋር the man indicates a person ከሆነ ደግሞ which አንጠቀምም whose possession ነው ለፖሴሽን ነው የምንጠቀመው ኦኬ why ደግሞ for reason ለሪዝን ነው የምንጠቀመው እዚህ ጋር the correct answer will be who ይሆናል ኦኬ whom እንደ አማራጭ ቢመጣት whom የሚል እንደ አማራጭ ቢመጣ መልስ አይሆንም ለምን ሰብጀክት ነው ኦኬ እዚህ ጋር እየተጠቀምን ያለ ነው ሰብጀክት ነው the man who greeted you ነው ምን እንጂ the man whom greeted you አንልም whom you greeted whom you greeted ልንል እንችላለን ግን who you greeted ኦኬ who you greeted ልዩነታቸው ምንድነው ሰብጀክት እና ኦብጀክት መሆናቸው ነው ኦኬ 36ኛ ጥያቄ which noun is different from others pen book desk information እዚህ ጋር ምንድነው ካውንቴብል እና አንካውንቴብል ናውኖች በሁለት ይከፈላሉ ካውንቴብል እና አንካውንቴብል የምንላቸው መቆጠር የማይችሉ